በዓለም ላይ አሁን ለምሳሌ 15375 የኒኩለር መሳሪያዎች አሉ። ለኒኩለር አርማጌዶን 90 ሰከንድ ለኩል ሌሊት ቀርቶታል። ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ይላል። በመጨረሻው ጊዜ ዕውቀት ይበዛል። አሜሪካ 7 የጦር ብርጌድ አሏት። በባህር በየብስ በምን ምንለው ማለት ነው። 8ኛ ጨመረችበት። 8ኛው ምንድነው? የአሜሪካ የጦር ኃይል ስፔስ ፎርስ። ቃኤል አቤልን ሰይጣን አመልክቶት በድንጋይ ገደለውና የመጀመሪያው የጦር መሳሪያ ድንጋይ ነው ልትል ትችላለህ። እስከ 2 ዓመት ውስጥ ይሄ ነገር እንተገበር ነው ይህን ነገር ተናግረው እንደውም ምን ያለ ይህን ነገር ሳቀርብ መጽሐፍ ቅዱስ ያልተናገረው የለም በሚለው ነበር ያቀረብኩት። ትንቢተ ኢዩኤል ምዕራፍ 7 ቁጥር 10 ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞ ነው መንፈስ ቅዱስ ገልጾለት ነው የተናገረው። ስለዚህ ዘመን እንደ ኃያላን ይሮጣሉ ይላል። አሁን ስክሪኑ ላይ ማየት ይቻላል። እንደ ሰልፈኞችም በቅጥሩ ላይ ይወጣሉ፣ እያንዳንዱ በመንገዱ ላይ ይራመዳል። ከእርምጃቸው አያፈገፍጉም። ሰው ያፈገፍጋል፣ ስሜት አለ፣ ኢሞሽን አለ። እነዚህ ገና አያፈገፍጉም። አንዱ ከአንዱ ጋር አይጋፉም ማለት ሰው ሲታኮስ እኮ ይጋፋል። ይሄ ግን ሲስተም ነው። በከተማም ያኮበኩባሉ ይላል። በቅጥሩ ላይም ይሮጣሉ። አጥር ላይ መሮጥ የሚችል ሰው የለም። እነዚህ ግን በቅጥሩ ላይ ይሮጣሉ። ጦርንም ወሬ ትሰማላችሁ እኮ ማለቱ ወሬ ማለት እኮ ኒውስ ዜና ማለት ነው። ያለ ሚዲያ ስትከፍት የጦርነት ወሬ በቃ መሰማት አይቀርም። ጦርን ሁከትንም በሰማችሁ ጊዜ አትደንግጡ፣ ያስቀድሞ ሊሆን ግድ ነው ይልና መጨረሻው ግን አሁን አይሆንም ብሎ ያስቀምጣል። ከዛ ምንድነው የሚለው መልእክቱ? በመጨረሻ ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል ይላል። ምን ማለት ነው? ማስተዋል ያለብን ነገር ተራ ጦርነት ሁሉ የምጽአት ምልክት አይደለም። ጌታችን እየተናገረ ያለው ዓለም አቀፍ ኩነት እንጂ አንድ ሀገር ከአንድ ሀገር ጋር የሚያደርገው አናሳ ጦርነትን አይደለም። በዚያ ውስጥ ላይ ደግሞ ዓለም ከተፈጠረ ጀምሮ ጦርነት አልነበረም ወይ ነው? ጦርነት በውጊያ በሰማይ ላይ ነው የተጀመረው። ሚካኤልና መላእክቱ ዘንዶውን ተዋጉ ይላል ራዕይ 12 ላይ። እና ውጊያ ቃኤል አቤልን ገደለው አይደል? ውጊያ ነው። ግን ጌታችን እየተናገረ ያለው ዓለም አቀፍ ስለሆነ ጉዳይ ነው እንጂ ስለ አንዱ ቦታ ከአንዱ ቦታ ጋር ስለተቆራቆሰ። ምክንያቱም ሲዋጋ ኖሯል። ዓለም ከተፈጠረ ደግሞ ውጊያ ያለ እስካሁን ድረስ ያልበረደ። ግን ዓለማችን በታሪኳ ትልልቅ ውጊያ ብላ የመዘገበቻቸው 2 ውጊያዎች አሉ። ኮልድ ዋር ምናምን። አንደኛው የዓለም ጦርነት ነው። ይህም ከ1914 እስከ 1918 የነበረ ነው። ለ4 ዓመታት የተደረገ ውጊያ ነው። በዚህ ውጊያ 22 ሚሊዮን ሰዎች ህይወታቸው አልፏል። ይህ እንግዲህ ትልቁ ግዙፉ በለው በቃ ጃይንት ነው። ይህ እንደ ምልክት ልትይዘው ትችላለ። ቀጠለና ሁለተኛው ዓለም ጦርነት ደግሞ ከበድ አለ። በ1939 እስከ 1945 መሳሪያውም ከፍ እያለ ስለመጣ ነው። በሁለተኛው ዓለም ጦርነት ደግሞ ወደ 60 ሚሊዮን የሚጠጉ ሰዎች ህይወታቸው ተጠቅሟል። 60 ሚሊዮን ማለት በጣም ይዘገኝ ነው ራሱ። አሁን ምንድነው ይሄን የምታውቀው? በዳንኤል 12 ቁጥር 4 ነው። ምን ይላል? ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ይላል። በመጨረሻው ጊዜ ዕውቀት ይበዛል። አሁን ዕውቀት ጊዜ ማለት ምንም ድሮና አሁን ፍጹም ልታነጻጽረው አትችልም እኮ። የፈለግከውን መረጃ በሰከንድ ውስጥ በቅጽበት ውስጥ የምታገኝበት ጊዜ ላይ ዕውቀት ይበዛል ይላል በመጨረሻው ዘመን። ስለዚህ ሰዎች መራቀቅ ጀመሩ። የክፋት መራቀቅም ምንችለው እንጂ ለምሳሌ ቃኤል አቤልን ሰይጣን አመልክቶት በድንጋይ ገደለውና የመጀመሪያው የጦር መሳሪያ ድንጋይ ነው ልትል ትችላለህ። ከዛ በኋላ ሰዎች ጋሻ ሰርተው ሰይፉ ጦሩ ሰርተው እርስ በርስ መፋለም፣ በሳንጃ መቀረዳደድ፣ በሰይፍ አንገት መቅላት ጀመሩ። ያ እንግዲህ ትንሽ ፕሮግረስ አደረገ ማለት ነው። የክፋት ቢሆንም ቀጠለና ሰዎች ምን አደረገ? ወደ ጥይት አደገ። በቃ ወደ ተዋጊ ጀቶች አደገ፣ ሚሳኤሎች አደገ፣ አቶሚክ ቦምቦች አደገ። አሁን ኒኩለር ቦምብ ተሰራ፣ ድሮን። አሁን ደግሞ በእኛው ባለንበት ዘመን መጣና ነገሩ ከባድ ሆኖ መጣ ማለት ነው። አሁን ይሄን ነው ማሰብ ያለው። ለምሳሌ ግሎባል ሴኩሪቲ ፋውንዴሽን ያወጣው አንድ መረጃ ነበረ። መረጃዎቹ ሊለያዩ ይችላሉ፣ ግን ይሄን ነው ዋቢ ያደረኩት። በዓለም ላይ አሁን ለምሳሌ 15375 የኒኩለር መሳሪያዎች አሉ። ማጅ 15000 ማለት በጣም ብዙ ነው። አንዱ ቢተኮስ ምን ሊያመጣ ይችላል? ለኒኩለር አርማጌዶን 90 ሰከንድ ለኩል ሌሊት ቀርቶታል።
በጣም የሚገርም ነው ብለው ዱምስዴ ክሎክ አለ በየጊዜው ነው የሚፈተሸው በየአመቱ ወጥቶ ከሳይበር ሴኩሪቲ አንፃር አሁን በጣም አደገኛው ደግሞ የሳይበር ጦርነት ነው። ሳይበር ከባድ ነው። ሲስተምህን ሁሉ ዝግትግት አድርጎ እንዳትበላ እንዳትጠጣ የሚያደርግ ነው። ሁሉንም እንቅስቃሴ የሚዘጋ ይሄ ከባድ ነው። ደግሞ እንዳልከው ወደፊት እናነሳዋለን ጌታ ከጠቀሰው የክላይሜት ቼንጅ ነው። ዓለም አቀፍ በድንገት ሰዎች አይቶ የማያውቁት ሙቀት ይመጣል። ሶላር ስቶርም ምናምን አለ፣ ማዕበሉ አለ፣ ርዕደ ምድሩ አለ። ይሄ ሁሉ ለዱምስዴ ወይም ለምጽአት ቀን ለዱምስዴ የጥፋት የመጨረሻው ዕለት መቃረቢያ ሰዓት ዓለም ሰርቶ ይገለገላል ነው። ይሄ እንግዲህ ምን ያመለክታል? ራሱ ዓለሙ ይሄን ነገር ያስበዋል ማለት ነው። ያስበዋል ማለት ነው። አሁን እዚህ ላይ ሶስተኛውን ካነሳን ሁሌ የተለያየ ቦታ ተናግረው ይችላል። የአልበርት አንስታይን ነገር ይገርመኛል። እንግዲህ አልበርት አይንስታይንን የማያውቅ ሰው አለ ብዬ አላስብም። እና ይሄ ስመጥር ሳይንቲስት ያው ለምሳሌ ኒልስ ቦር ዘ ፋዘር ኦፍ ኳንተም ሜካኒክስ የአቶሚክ ቦምብ ምርምራቸው ይታወቃሉ። ኢዚ ኳንተም ስኩዌር ግን አንስታይን ይታወቃል። እና ምን ብሏል? ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም ይላል። አራተኛውን ግን አልፌ ያውቃለሁ አለ። አራተኛው የዓለም ጦርነት ከተነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ፍልሚያው ይላል። ምን ማለቱ ነው? ሶስተኛ የዓለም ጦርነት የሚነሳው ከተነሳ ኒውክለር ከተተኮሰ ደግሞ አሁን የምታየው የዓለምን ስልጣኔ ሙሉ በሙሉ አውድሞት ሰዎች ወደኋላ የተረፉት ሰዎች እንጨት ድንጋይ አንስተው ወደ ጋርዮሽ ስርዓት ይመለሳሉ። ወደ ነቃይል ዘመን ይመለሳሉ። እና አራተኛው ፍልሚያው በእንጨትና በድንጋይ ነው በማለት ያስቀምጠዋል። ይሄ ምን ያህል አስጨናቂ ሶስተኛው የዓለም ጦርነት ሊሆን እንደሚችል ያሳያል። አይበለው በቃ አንድ መሪ ብቻ አንድ በተን ከተጫነ ምን ዓለም በሰከንድ ውስጥ ምን አይነት ቅርጿ ሊለወጥ እንደሚችል ማሰብ። ለዚህ ነው የጦርንም ወደ ተሰማላችሁ መንግስት በመንግስት ላይ ይነሳል አለ። አሁን በዚህ ስንደነቅ እንደው ማለት እንዲሁ ምን ላይ ደረሰን ስንል አስታውሳለሁ ታህሳስ 10 2012 ላይ ዩናይትድ ስቴትስ እዚህ ላይ ማየት ትችላለን ስፔስ ፎርስ አቋቋመች። ሌላ ኃይል ማለት ነው። ስምንተኛ አሜሪካ 7 የጦር ብርጌድ አሏት በባህር በየብስ በምን ምንለው ማለት ነው። 8ኛ ጨመረችበት። 8ኛው ምንድነው? የአሜሪካ የጦር ኃይል በስፔስ ላይ ያለ ማለት ስፔስ ፎርስ። ስፔስ ፎርስ ደግሞ ስታስብ ስፔስ ላይ አሁን ጦርነቱ ምን ሆነ ማለት ነው? ከላይ ወደ ታች ሊሆንብህ ነው ማለት ነው። አንተ አሁን እዚህ ነው የምትታኮስ ፊት ለፊት ያለውን ነው እኛ የምናውቀው። ከላይ ነው ሊሆን የሚችለው ነው ጦርነት። ስፔስ ፎርስ አለ። ስፔስ ሲባል ደግሞ ምን አይነት ውጊያ ሊኖር እንደሚችል ስፔስ ላይ አስበው። ለምሳሌ ሳተላይቶችን ለምሳሌ ከጥቅም ውጭ ቢያደርግብህ መገናኘት ስልክ መደወል አትችልም። ሁሉም ነገር የምድር የምታነገው ነገር ሁሉ ዝግትግትግት ነው የሚለው። ሁሉም ነገር እኮ ከስፔስ ጋር ተያይዟል። አሁን ለምሳሌ ስፔስ እንዴት ምን ይሰራል ይላል ነው ስፔስ ግንኙነቱ በሱ የለም። ሬዲዮ በለው ቴሌቪዥን በለው ኔትወርክ በለው ሁሉም ወደ ውሃ በሚመጥቀው ሳተላይት ነው። እና ስፔስ ፎርስ በጣም ከባድ ነው እና 8ኛ ብርጌድ አድርጋ አቋቁማለች። በዚሁ ላይ ደግሞ እንደገና በዘመናችን ምን ተጨመረ? ኤአይ ተጨመረ፣ አርቲፊሻል ኢንተለጀንስ። ይህ ደግሞ ምን ሊያደርግ እንደሚችል አስበው። እንደፈለጉ ያዙታል፣ ለጥፋት ያዙታል ማለት ነው። እንዴ በጣም እንጂ በጣም ከባድ ነው። እንደ ሚሊተሪ ሮቦቶቹ እንደ ሶልጀር ትዝ እንደሆነ ተርሚኔተር ፊልም ልጅ ሆነንም ስንመለከት በቃ የሚደንቁ ነው የሮቦት ወታደሮች እዛ ላይ የምታየው ማሽኖች ማለት ነው። እና እነዚህ ነገሮች በሃሊውድ ላይ ስናያቸው እንደ ተራ ወይም ሳይንቲፊክ ፊክሽን አድርገን ነበረ የምንመለከተው። ግን አሁን ባለንበት ዘመን ላይ እየተተገበረ ነው ማለት ነው። እንደውም አሁን በጣም የሚገርሙ ነገሮች ያለ ሰዎች ከሮቦት ጋር የጥፊ ውድድር ሁሉ እያደረጉ ቴብል አክቲቭ ሆኖ ቴኒስ ቴብል ሲጫወት ይታያል። አንዴ አስተምር የነበረ ስለዚህ ጉዳይና ኢኦቲሲ ቻናል ላይ ኢንተርቪው ተደርጊያለሁ ቆይቷል። ግን እስከ 2 ዓመት ውስጥ ይሄ ነገር እንተገበር ነው የሚል ነገር ተናግረን እንደውም ምን ያኔ ይሄን ነገር ሳቀርብ መጽሐፍ ቅዱስ ያልተናገረው የለም በሚለው ነበር ያቀረብኩት። በተለይ ትንቢተ ኢዩኤል ምዕራፍ 7 ቁጥር 10 ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞ ነው መንፈስ ቅዱስ ገልጾለት ነው የተናገረው። ስለዚህ ዘመን ምን ይላል? እንደ ኃያላን ይሮጣሉ ይላል። አሁን ስክሪኑ ላይ ማየት ይቻላል። እንደ ሰልፈኞችም በቅጥሩ ላይ ይወጣሉ፣ እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍጉም። ሰው ያፈገፍጋል፣ ስሜት አለ፣ ኢሞሽን አለ። እነዚህ ገና አያፈገፍጉም።
አንዱ ከአንዱ ጋር አይጋፉም ማለት ሰው ሲታኮስ እኮ ይጋፋል። ይሄ ግን ሲስተም ነው፣ በተዘረጋላቸው መንገድ ነው የሚሄዱት። ኤግዛክትሊ ሲስተም ስለሆኑ አንዱ ከአንዱ ጋር አይጋፉም ካለ በኋላ እያንዳንዱ መንገዱን ይጠበጥባል ይላል። እያንዳንዱ መንገዱን እያለ ሲስተሙን ተመልከት እንዴት በሰልፍ መካከል ያልፋሉ እነርሱም አይቆስሉም ይላል። አይቆስሉ ወታደር ነው ማለት ነው። ወደፊት እንግዲህ ሰው ከሰው ጋር ማሽን ከማሽን ጋር ነው ሊፋለም የሚችለው ማለት ነው። በከተማም ያኮበኩባሉ ይላል። በቅጥሩ ላይም ይሮጣሉ። አጥር ላይ መሮጥ የሚችል ሰው የለም። እነዚህ ግን በቅጥሩ ላይ ይሮጣሉ። ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ ይላል። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይን ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸው ይሰውራሉ ይላል። በግልጽ ነው የሚነገረው ማለት ነው። ስለዚህ ይሄ ነገር እኛ ገና እዚህ ላይ ነን፣ ትንሽ ነገር ላይ ነን። ዓለሙ ግን እየሄደበት ያለው ርቀት ከባድ ነው እና ጌታችን ስለዚህ ነገር ነው አስቀድሞ ነገር ጦርንም ወሬ ትሰማላችሁ እኮ ማለቱ ወሬ ማለት እኮ ኒውስ ዜና ማለት ነው። እና የዓለም ሚዲያ ስትከፍት የጦርነት ወሬ በቃ መሰማቱ አይቀርም። ግን ጦርነቱ እንደ ድሮ አይደለም። እጅግ የረቀቁ መሳሪያዎች ይሄ ባዮዌፐንም አሉ እኮ ይሄ ባዮሎጂካል የሆኑ በጣም መጥፎ መርዝ የሆኑ ነገሮች እና ዓለም በክፋት ጥግ ላይ ደርሷል።